አንበሳው ወድቋል ሲሉ የሰነበቱ ሁሉ ዛሬ አንገታቸውን ደፍተዋል። ምክንያቱም አንበሳው አልወደቀም ነበር፣ ለታላቅ ፍልሚያ ጥንካሬውን እያሰባሰበ አርፎ ነበር እንጂ። ዛሬ በደርቢው ፍልሚያ ሰማያዊው ጎርፍ ሊያጥለቀልቀው ሲመጣ ኦልድ ትራፎርድ በግርማ ሞገስ ተቀበላቸው። እነዚያ በጩኸታቸው የሚታወቁት ጩኸታም ጎረቤቶች በታላቁ ስታዲየም ድባብ ተውጠው ቀሩ። እያንዳንዱ የዩናይትድ ተጫዋች በሜዳው ላይ ሲንቀሳቀስ የሰር አሌክስ ፈርጉሰን መንፈስ፣ የቦቢ ቻርልተን ክብርና የተስፋ የማይቆርጡት ደጋፊዎች ጩኸት አብሯቸው ነበር። ይህ የ2-0 ውጤት በስሌት ላይ የተቀመጠ ቁጥር ብቻ አይደለም። ይህ የኩራት ምልክት ነው። የከተማዋን ድምጽ ዝም ያሰኘ፣ የማንቸስተርን ሰማይ በደማቅ ቀይ ቀለም የኳለ ታላቅ ክስተት። ዩናይትዶች በሜዳቸው በደጋፊያቸው ፊት ለጎረቤታቸው ማንቸስተር መቼም ቢሆን ቀይናት የሚል የማይረሳ ትምህርት ሰጥተዋቸዋል። ዛሬ በኦልድ ትራፎርድ ዙሪያ የሚሰማው ዜማ አንድ ነው። ተስፋ ለቆረ